ዛሬ በዚህ ማለዳ አብረን እንጸልያለን። ታላቅና ቅዱስ የሆነውን እግዚአብሔርን እንጠራዋለን። እርሱም ሰምቶ ይመልስልናል። እርሱም ከድካማችን ያሳርፈናል። እርሱም አቅም ይሆነናል። እርሱም ጉልበት ይሆነናል። እርሱ ይፈውሰናል። እርሱ ያጸናናል። እርሱ ያሻግረናል። እርሱ ያበረታናል። ሃሌሉያ! መንፈስ ቅዱስ እናመሰግንሃለን። መንፈስ ቅዱስ እናመሰግንሃለን። ሁልጊዜ ወደ እውነት የምትመራን፣ የምታስተምረን፣ የምትመክረን፣ የምትገስጸን፣ እውነትን የምትናገርልን፣ ክርስቶስ ኢየሱስን የምትገልጥልን መንፈስ ቅዱስ እናመሰግንሃለን። ጌታ ኢየሱስ ሆይ ስለ ኃጢአታችን፣ ስለ በደላችን፣ ስለ መተላለፋችን ቤዛ ስለሆንክልን፣ ራስህን ስለ እኛ አሳልፈ ስለሰጠህን ጌታ ኢየሱስ ሆይ በድካማችን ወድቀን የነበርን፣ በኃጢአታችን ጠፍተን የነበርን እናንተ ቀድሞ በኃጢአታችሁና በበደላችሁ ሙታን ነበራችሁ እግዚአብሔር ሆይ ተብሎ እንደተጻፈ ሙታን ሳለን በኃጢአታችን በበደላችን ወድቀን ሳለን በውድቀታችን አልተውከንም። በምህረትና በቸርነት ደግፈ ያው ዛሬ በሕይወት አለን። ሞገስ አንተ ሆነን፣ ክብር አንተ ሆነህን ጌታ ኢየሱስ ሆይ ስላደረክልን ነገር፣ ስላሳየህን ፍቅር ሁሉ እጅግ አድርገን እናመሰግንሃለን። እግዚአብሔር አብ አባት ሆይ በኃጢአታችን እንዳንጠፋ ፍቅር ግድ ብሎ አንድያ ልጅህን ደግሞ አሳልፈ ስለሰጠህ እጅግ አድርገን እናመሰግንሃለን። እግዚአብሔር አባት፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አንድ አምላክ ክብር ሁሉ ላንተ ይሁን። እነሆም ዛሬ በፊት ደግሞ ለምንሃልን ጸጋህ እንዲበዛልን፣ ምሕረትና ቸርነት እንዲበዛልን እግዚአብሔር በቤት መቆም እንድንችል፣ በቤት መኖር እንድንችል የሚረዳን ጸጋህ እንዲለቀቅ በጌታ በኢየሱስ ስም እንለምንሃለን። በፊት ቆመን ዛሬ እንለምንሃለን። ጸጋህን በሕይወታችን ላይ እንድታበዛ፣ ኃይል እንድትሰጠን፣ ጉልበት እንድትሰጠን እግዚአብሔር አምላክ ሆይ ቃልህ እንደሚል እግዚአብሔርን በመተማመን የሚጠባበቁ እነርሱ ኃይላቸውን ያድሳሉ ተብሎ እንደተጻፈ እግዚአብሔር ሆይ ደክመናል፣ ኃይላችን እንዲታደስ፣ አቅማችን እንዲመለስ፣ ጉልበታችን እንዲመለስ እግዚአብሔር ሆይ ያ የቀድሞ ኃይላችን ያ እግዚአብሔር ሆይ አንተን ባመንበት ጊዜ እግዚአብሔር ሆይ አንተን የሕይወታችን ጌታ አድርገን በተቀበልንበት ጊዜ ያ የልጅነት ወራታችን ያ ኃይላችን ያ አቅማችን እግዚአብሔር ሆይ አሁንም እግዚአብሔር ሆይ እንዲታደስ በኢየሱስ ስም እንለምንሃለሁ። እግዚአብሔር ሆይ መጸለይ እየፈለጉ መጸለይ ላልቻሉ አቅም እንድትሰጥ፣ ቃልህን ለማንበብ እየፈለጉ ቃልህን ማንበብ ላልቻሉ እግዚአብሔር አምላክ ሆይ ጥበብን እንድጨምርላቸው፣ አእምሮአቸው እንዲከፈት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ከቤት የራቁ ደግሞ እግዚአብሔር ወደ ቤት የሚመለሱበትን አቅም እንድትሰጣቸው፣ ኃይል እንድትጨምርላቸው፣ ብርታት እንድትጨምርላቸው እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በጠላት ፍርሃት ተይዘው ላሉ ደግሞ ጸልያለሁ። ከፍርሃት ቀንበር ነፃ እንዲወጡ እግዚአብሔር አምላክ ሆይ ፍርሃት ከላያቸው ላይ እንዲነቀል እግዚአብሔር አምላክ ሆይ ከቤት ሊያርቃቸው የወጣ መንፈስ ሁሉ ከሕይወታቸውና ከዘመናቸው ከመንገዳቸው በክርስቶስ ኢየሱስ ስም እንዲቆረጥ ነው ጸልያለሁ። እግዚአብሔር አምላክ ሆይ አሁን እግዚአብሔር የድፍረት መንፈስ እግዚአብሔር ሆይ እናንተ የድፍረትን እንጂ የፍርሃትን መንፈስ ከቶ አልተቀበላችሁም ተብሎ እንደተጻፈ እግዚአብሔር ሆይ ፍርሃት ከላያቸው ላይ እንዲነቀል በኢየሱስ ስም ጸልያለሁ። የሞት ፍርሃት ከላያቸው ላይ እንዲነቀል ጸልያለሁ። የበሽታ ፍርሃት፣ የእርግማን ፍርሃት እግዚአብሔር አምላክ ሆይ እወድቃለሁ፣ እጠፋለሁ፣ እግዚአብሔር ተቆጥቶኛል፣ እግዚአብሔር ይቀጣኛል፣ እግዚአብሔር ቀጥቶኛል፣ እግዚአብሔር አሳልፎ ሰጥቶኛል፣ እግዚአብሔር ትቶኛል እያሉ እግዚአብሔር ተስፋ በመቁረጥ ውስጥ ያሉ ደግሞ አሁን ተስፋቸው እንዲለመልም እግዚአብሔር አምላክ አንተ የማትጥል አንተ የማትተው ይልቁንም አንተ የወደቀን የምታነሳ
ይልቁንም ሰው የረሳውን የምታስታውስ አምላክ መሆንን እንዲያውቁ እንዲረዱ ባንተ ተስፋ እንዲያደርጉ እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ማስተዋል እንዲሰጣቸው ነው ጸልያለሁ። ደካሞችን የሚያበረታ ያንተ መንፈስ፣ ኃይል የሚሆን ያንተ መንፈስ፣ ጽድቅ የሚሆን ያንተ መንፈስ፣ ቅድስናችን የሚሆን ያንተ መንፈስ ቃል እንደሚል እግዚአብሔር አምላክ ሆይ እርሱ ክርስቶስ ኢየሱስ ከእግዚአብሔር ዘንድ ለኛ ጽድቃችን ቅድስናችን ደግሞ ቤዛችን ነው ተብሎ እንደተጻፈ እንደ ቃል እግዚአብሔር አምላክ ሆይ የኛ የሆነ ጽድቅ እንደሌለ አውቀን የኛ የሆነ ቅድስና እንደሌለን አውቀን እግዚአብሔር አምላክ ሆይ ቤዛችን የሆነውን ክርስቶስ ኢየሱስን በማወቅ በርሱ የሆነውን በርሱ የተደረግነውን ማንነት አውቀን እግዚአብሔር ሆይ ያለ ክርስቶስ ኢየሱስ ምንም እንደሆነን ያለ ክርስቶስ ኢየሱስ ብቃት እንደሌለን ያለ ክርስቶስ ኢየሱስ ቅድስና እንደሌለን ያለ ክርስቶስ ኢየሱስ ጽድቅ እንደሌለን ነገር ግን እግዚአብሔር አምላክ ሆይ ሁሉም በሚያስችል ባንተ ጸጋ ሁሉን ማለፍ የምንችልበትን አቅምና ጉልበት አሁንም በኢየሱስ ስም እንዲሰጣቸው በናዝሬቱ ስልጣን በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ አንተ አትተውም፣ አንተ አትጥለንም። አሁንም እግዚአብሔር ሆይ ከፊት አትሰውረን። መንፈስ ቅዱስ ሆይ ሃሌሉያ ሪካላባጃና ማጋዶስ ኢየሱስ ጌታ ነው። አንድ እግዚአብሔርን ቃል አነባለሁ። በመዝሙረኛው ዳዊት ምዕራፍ 51 ቅንፍ 52 ቁጥር 11 ላይ ከፊትህ አትጣለኝ፣ ቅዱሱን መንፈስን ከእኔ ላይ አትውሰድ፣ የማዳንህን ደስታ መልስልኝ፣ በእሽታ መንፈስ ደግፈኝ፣ በእሽታ መንፈስ ደግፈኝ። እግዚአብሔር ላንተ እሺ የምንልበት ለቃል የምንታዘዝበት ፈቃድን የምናደርግበትን መንፈስ በኢየሱስ ስም ሙላ፣ በኢየሱስ ስም ሙላ። አስታጥቀን በኢየሱስ ስም፣ ጉልበት ሁነን በኢየሱስ ስም፣ ኃይል ሁነን በኢየሱስ ስም፣ ብቃት ሁነን በኢየሱስ ስም። እግዚአብሔር አምላክ እኛ ደክመናል፣ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብለሃልና እግዚአብሔር እንዳልከው ከድካማችን አሁን እንድታሳርፈን በኢየሱስ ስም በዚህ ማለዳ እንለምንሃለን። እግዚአብሔር አምላክ በዚህ ማለዳ ጸልያለሁ። በተለያዩ ጥያቄ ውስጥ ላሉ፣ በተለያዩ ጭንቀት ውስጥ ላሉ፣ ግራ በመጋባት ውስጥ ላሉ፣ ተስፋ ለቆረጡ፣ በኃጢአት ወድቀው በዝሙት በእርኩሰት በተለያዩ ወጥመድ ተይዘው ላሉ እግዚአብሔር የኃይልን ጸሎት ጸልያለሁ። በጌታ በኢየሱስ ስም አሁን ከተያዙበት እስራት ከኃጢአት ወጥመድ በኢየሱስ ስም ነፃ እንዲወጡ ጸልያለሁ። በኢየሱስ ስም እግዚአብሔር አምላክ ሆይ አለ እንደሚል ከሰማይም ድምፅ ሰማው፣ ኃይልም ጌትነትም የጌታችን የኢየሱስ ክርስቶስ ነው። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞች ከሳሽ ተጥሏል ተብሎ እንደተጻፈ በኢየሱስ ስም አንቺን የሚከስ ከሳሽ፣ አእምሮሽ ላይ ተቀምጦ ሐሳብሽ ላይ ተቀምጦ የሚከስ ከሳሽ፣ የሚከስ አንተን የሚከስ ከሳሽ፣ አእምሮ ላይ ሐሳብ ላይ ተቀምጦ የሚከስ ከሳሽ አይሳካልህም፣ አይሆንልህም፣ እግዚአብሔር ትቶሃል፣ ኃጢአተኛ ነህ፣ በደለኛ ነህ፣ እግዚአብሔርን በድልሃል፣ እግዚአብሔርን በድለሻል እያለ የሚከሳችሁ ከሳሽ በጌታ በኢየሱስ ስም ተጥሏል። እግዚአብሔር አይጥልህም። እግዚአብሔር ይምርሃል። እግዚአብሔር ይቅር ይላል። እግዚአብሔር ዛሬም ይረዳል። እግዚአብሔር ዛሬም ያግዝሻል። እግዚአብሔር ዛሬም ያግዛችኋል። እግዚአብሔር አይቶሃል። እግዚአብሔር ፈጽሞ አይጥልህም። እግዚአብሔር ፈጽሞ አይጥልሽም። ዛሬም እጸልይላችኋለሁ። በኃጢአት ፍርሃት ውስጥ ያላችሁ፣ በኃጢአት ወድቃችሁ በድካም ውስጥ ያላችሁ አብረን ይህን ጸሎት እንጸልያለን። ከዚህ ሰዓት ጀምሮ በኢየሱስ ስም ከላያችሁ ላይ የኃጢአት ወጥመድ ይነሳል። በክርስቶስ ኢየሱስ ደም መታጠብ ይሆናል። በክርስቶስ ኢየሱስ ደም መንጻት ይሆናል። መጽሐፍ እንደሚናገር ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው፣ እነሆ አሮጌው አልፏል ተብሎ እንደተጻፈ ከዚህ ደቂቃ ጀምሮ ያ ያለፈው የኃጢአት አሮጌው ታሪክ በኢየሱስም ያበቃል።
ከኔ ጋር እችን አጭር ጸሎት እንጸልያለን። አዲስ ሕይወትን የምትፈልጉ ከእግዚአብሔር ጋር መታረቅ የምትፈልጉ እግዚአብሔር አምላክ ከክስ ከጠላት ክስ ከኃጢአት ክስ ከሰይጣን ክስ ነፃ እንዲያወጣኝ ይፈልጋል የምትሉ ሰዎች እችን ጸሎት ከኔ ጋር አብራችሁን ጸልይ። ጌታ ኢየሱስ ሆይ እኔ ደካማ እና ኃጢአተኛ ሰው ነኝ። ኃጢአቴን፣ በደሌን፣ መተላለፌን ሁሉ በቀራንዮ መስቀል ላይ ባፈሰስከው ደም ደምስስልኝ። እንደገና ልጅህ አድርገህ ተቀበለኝ። ስለ እኔ ስለ ኃጢአቴ እንደሞትክ እንደተቀበርክ በሦስተኛውም ቀን ሞትን ድል አድርገህ በትንሣኤ ኃይል እንደተነሳ አምናለሁ። ጌታ ኢየሱስ ሆይ አንተ ብቻህን ጌታዬ፣ መድኃኒቴ፣ ቤዛዬ ነህ። ስሜን በሕይወት መዝገብ ላይ ጻፍልኝ። ልጅህ አድርገህ እግዚአብሔር ሆይ ደግሞ ስለተቀበልከኝ አመሰግንሃለሁ። ቅዱሱ መንፈስ በእኔ ላይ ስለሆነ አመሰግንሃለሁ። ስለ ሁሉ ተባረክ። በኢየሱስ ስም አሜን። ከዚህ ሰዓትና ደቂቃ ጀምሮ እግዚአብሔር አባት ሆይ ጸልያለሁ። ወንድሞች እህቶች በክርስቶስ ኢየሱስ ስም የተጠበቁ ይሁኑ። መንፈስ ቅዱስ በላያቸው ላይ እንዲወርድ ጸልያለሁ። የኃይል መንፈስ፣ የጽድቅ መንፈስ፣ የቅድስና መንፈስ፣ ነፃ የሚያወጣ የሚረዳቸው የሚያግዛቸው መንፈስ፣ አዲስ ሰው የሚያደርጋቸው መንፈስ በኢየሱስ ስም በላያቸው ላይ እንዲወርድ ጸልያለሁ። ከዚህ ሰዓት ጀምሮ ቀድሞ በነበሩበት ማንነት ስለማይኖሩ ቀድሞ በነበሩበት ሕይወት ስለማይገኙ በኢየሱስ ክርስቶስ ስም አባ አመሰግንሃለሁ። ስለዚህ ሁሉ ለስም ክብር ይሁን በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። እነሆ አዲስ ሰው አዲስ ፍጥረት ሆናችኋል። የእግዚአብሔር ልጅ ሆናችኋል። ኃጢአት አይከሳችሁም፣ ሰይጣን አይከሳችሁም። አሁን እናንተ በእግዚአብሔር በክርስቶስ ኢየሱስ ሰላም የተጠበቃችሁ ሰዎች ናችሁ። ጸጋው በኃይል ይብዛላችሁ። ተባረኩ።